እነዚህን የአቋም መግለጫዎች እንደ እግዚአብሔር ፈቃድ አነበዋለሁ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እኛ በምስራቅ ጉራጌ እና ማረቆ ልዩ ወረዳ ሀገረ ስብከት ውስጥ የምንገኝ የአጥቢያ ቤተክርስቲያን ተወካዮች፣ የሀገር ሽማግሌዎች፣ መንግስት ሰራተኞች፣ የወጣቶችና የሴቶች ተወካዮች በአቅሌሲያ ሁለገብ የምዕመናን ማህበር አስተባባሪነት በዊ ከተማ በደብረ ሰላም ቅዱስ ባለወልድ ቤተክርስቲያን በመሰብሰብ አሁን ሀገረ ስብከታችን በገጠመው ከፍተኛ ችግር የመፍትሄ አቅጣጫ ዙሪያ በስፋትና በጥልቀት ከተወያየን በኋላ እንደ አንድ ልብ መካሪ እንደ አንድ ቃል ተናጋሪ በመሆን የሚከተለውን ባለ 6 ነጥብ የአቋም መግለጫ አውጥተናል። አንደኛ፣ ብፁዕ ሊቀ ጳጳስ አቡነ ኤጲፋንዮስ በሀገረ ስብከቱ በተፈጠረው ችግር ምክንያት በቀን 12 3ኛ ወር 2017 ዓ.ም ብፁዓን አበው ሊቃነ ጳጳሳት፣ የአዲስ አበባ አካባቢ የተወላጆች፣ የሀገር ሽማግሌዎች፣ የአቅሌሳ ሁለገብ የመንፈሳዊ አገልግሎት ማህበር ተወካዮች፣ የሀገረ ስብከቱ የአስተዳደር ጉባኤ አባላት እና በየደረጃ ያሉ የሚመለከታቸው የመንግስት የስራ ኃላፊዎች፣ ባለስልጣናት በተገኙበት በተደረገው የእርቅ ስምምነት መሰረት ከሀገረ ስብከቱ ስራ አስኪያጅ መጋቢ ብሉይ ወአዲስ ቆሞስ አባ ጸጋ ዘአብ አዱኛ ጋር በመሆን እስከ ጥር 16 2017 በአስቸኳይ ወደ ሀገረ ስብከቱ ወርደው ሀገረ ስብከቱን ከፍተው ስራ የማይጀምሩ ከሆነ ጊዜያዊ ኮሚቴ በመሰየም ሀገረ ስብከቱን ከፍተን ስራ የምንጀምር መሆኑን ወስነናል። ሁለተኛ፣ ከተወሰኑ የወረዳ ቤተ ክህነቶች ውጪ በሀገረ ስብከቱም ሰላም ተፈጥሮ በአባቶች እጦት ይሰቃይ የነበረው ምዕመናን አባታዊ ቡራኬና አገልግሎት እንዲያገኝ ከማድረግ ይልቅ ከጥፋተኞች ጋር በመቆም የጥፋት ኃይሎችን በተለያየ መንገድ በመደገፍ ከፍተኛ ችግር እየፈጠሩብን ስለሆነ ችግሩ እስኪፈታ ድረስ ከአጥቢያ ቤተ ክርስቲያናት ሰበካ ጉባኤ ውጪ በየወረዳ ቤተ ክህነቶች በጊዜያዊ አገልግሎታቸውን የየወረዳው ቤተ ክህነቶች በጊዜያዊነት አገልግሎታቸውን እንዲያቆሙ ስንል ወስነናል። አራተኛ፣ እኛ የሀገረ ስብከቱ ችግር ተፈቶ ስራ እስኪጀመር በሀገረ ስብከቱ ስር የሚገኙ ቤተ ክህነቶች ከአጥቢያው ቤተ ክርስቲያን በየትኛውም መንገድ የሚሰበሰብ ገንዘብ ወደ ወረዳ ቤተ ክህነት እንዳይገባና የየአጥቢያ ቤተ ክርስቲያናት ሰበካ ጉባኤዎች የተሰበሰበውን ገንዘብ በህጋዊ ሞዴል በመሰብሰብ በጥንቃቄ እንዲያስቀምጡ ስንል ተስማምተናል። አራተኛ፣ በሀገረ ስብከትም ሆነ በወረዳ ቤተ ክህነት ውስጥ የሚገኙ ሰራተኞች በሌብነትና በወንጀል የተሰማሩትን በማጣራት በመረጃ ላይ ተደግፎ በህግ እንዲጠየቁ ለማድረግ አስፈላጊውን መረጃ ለመስጠት ወስነናል። አምስተኛ፣ የኢትዮጵያ ኦርቶዶክስ ተዋሕዶ ጠቅላይ ቤተ ክህነት የመንበረ ፓትርያርክ ልዩ ጽሕፈት ቤት በሀገረ ስብከታችን የተፈጠረውን ከፍተኛ ችግር እስከ ሀገረ ስብከቱ ወርደው እንዲፈቱ ተደጋጋሚ ጥያቄ ቢቀርብላቸውም ችግሩን ሊፈቱት አልቻሉም። አሁንም የሀገረ ስብከቱ ችግር በጥልቀትና በስፋት በመረዳት እስከ ሀገረ ስብከቱ ወርደው ችግሩ እንዲፈቱልን ለመጠየቅ ወስነናል። በመጨረሻም ስድስተኛ፣ የሀገረ ስብከታችን ሊቀ ጳጳስ ብፁዕ አቡነ ኤጲፋንዮስ በሀገረ ስብከቱ የተፈጠረውን ችግር ወደ ሀገረ ስብከቱ በመውረድ ከምዕመናኑ ጋር ተወያይተው የተፈጠረውን ችግር እንዲፈቱ ተደጋጋሚ አባታዊ ጥሪ ቢደረግላቸው ማህበረሰቡን ወይም ምዕመናንን በመናቅና ምን ይመጣል በማለት ይልቁንም በጥፋትና በሌብነት የተሰማሩት አካላት ጎን በመሆን ሀገረ ስብከቱ አገልግሎት እንዳይሰጥ እያደረጉ ይገኛል። በዚህ ምክንያት ከአሁን በኋላ የልጅነት ክብር ስላልሰጡን እኛም ከላይ የተገለጹትን ስራዎች በመግለጽ ወደ ሀገረ ስብከቱ ገብተው ስራ የማይጀምሩ ከሆነ በጸሎት ሰዓት በየአድባራቱ የሚገኙትን
አድባራት የሊቀ ጳጳሱን ስም እንዳይነሳ ወስነናል። ስለነበረን ጊዜ ሁሉ እግዚአብሔር ይመስገን። ወስብሐት ለእግዚአብሔር።